ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ነግሮናል። እቺ ሱራ የወረደችበት ሰበብ አለ። ሰበቡ ምንድነው? በመካ ነው የወረደችው። ሙሽሪኮች ነቢያችን አለይሂ ሰላቱ ወሰላም ዘንድ መጡ። ጣዖት አምላኪ ናቸው እነሱ። ሲፍ ለና ረበክ፣ አንተ የምታመልከውን ጌታህን ግለጽልን፣ ምን አይነት ነው አሉ። የዛኔ ነው ቁል በላቸው የሚለው ሱራ የወረደው ማለት ነው፣ ምላሽ እንዲሆን ማለት ነው። እቺ ሱራ ደረጃዋ በሐዲስ ላይ እንደተነገረው ተዕዲሉ ሱሉሰል ቁርአን፣ የቁርአንን 1/3 ታክላለች። ቁል ሁወ አላሁ አሐድን አንዴ የቀራ ሰው የቁርአንን ስንተኛ ቀርቷል? 1/3። ሶስቴ የቀራትስ አኸተመ ማለት እኮ ነው። ሶስቴ ለመቅራት 1 ደቂቃ ሁሉ እኮ አይፈጅም። ቁል ሁወ አላሁ አሐድ አንዴ ለመጨረስ 20 ሰከንድ ያስፈልገዋል እንኳ ብንል፣ ሶስቴ ለመጨረስ 60 ሰከንድ፣ 1 ደቂቃ። በ1 ደቂቃው ሰውየው ምን እያደረገ ነው? እያኸተመ ነው ማለት ነው። አላህ ይወፍቀን። ደረጃዋ የዛን ያህል ነው። አንዱ ሰሃባ እቺን ሱራ እወዳታለሁ ብሎ በተናገረ ጊዜ ከላይ መልእክት መጥቷል። ነብያችን ሰለላሁ ዐለይሂ ወሰለም ሱራዋን እንደወደድካት አላህ ወድጄሃለሁ ብለውሃል። አላህ የሱን መውደድ ይወፍቀን። እና ምንድነው ሱራዋ ታዲያ? አሁን እስቲ ወደ መልእክቷ ስንሄድ ቁል ለጠያቂዎቹ በል ይላል። ሲፍ ለና ረበክ፣ ጌታህን ግለጽልን አልተባለም? ይሄ ቃል ቁል የሚለው ቁርአን ውስጥ ስቲል ነው አሁን ድረስ መገኘቱ አእምሮ ላለው ሰው ያለምንም ጥርጥር ቁርአን ከአላህ ዘንድ የመጣ ንጹህ የአላህ ቃል ለመሆኑ ምስክር ነው። ሰዋዊ ስርዓትን ቢከተል ኖሮ በቁርአን ውስጥ ቁል የሚሉት እንዳሉ መውጣት ነበረባቸው። ምክንያቱም እንዲህ በል የሚለው ትዕዛዛዊ ግስ የታዘዘውን አካል ከሆነ የሚመለከተው ያ የታዘዘው አካል መልእክቱን ነው እንጂ ማስተላለፍ ያለበት ትዕዛዛዊ ግሱን ጨምሮ በፍጹም ሊያስተላልፍ አይችልም። በዓለም ቋንቋ ውስጥም የለም። እኔ አንተን ነገ ጁሙዓ ከመግሪብ እስከ ኢሻ ልዩ የዳዕዋ ፕሮግራም አለ፣ ጀማልን እንዳትቀር ብለህ ንገረው ብለህ ሄደህ እንዳትቀር ትለዋለህ እንጂ ብለህ ንገረው የሚለውን ለጀማል ትነግረዋለህ እንዴ? አትልም። ወይ ቤት ቡና ፈልቶ ጎረቤት ወይዘሮ አይሻን ቀስ ብለህ በጆሮአቸው ኑ ቡና ጠጡ በላቸው ብትባልስ? ወይዘሮ አይሻ ቀስ ብለው በጆሮዎት ቡና ጠጡ አትላቸው። ላንተ የተሰጠው ትእዛዝ ላንተ ነው። ነብያችን አለይሂ ሰላቱ ወሰላም እምታመልከውን አምላክ ግለጽልን ተብለው በተጠየቁ ጊዜ ራሳቸው አልመለሱም። ጅብሪል ከጌታ አላህ ዘንድ መልእክት ይዞ መጣ። ቁል ቃሉ ከላይ ሲመጣ ትእዛዝ ስለሆነ ነው። እሺ ቁል በል የሚል ነው። እሳቸው ግን ከጅብሪል የሰሙትን ቃል ለጠያቂዎቹ ሲያሰሙ ሁወ አላሁ አሐድ አላሉም እኮ። ቁል ሁወ አላሁ አሐድ ነው ያሉት። እሳቸው ቁል ሲሉ ማንን እያዘዙ ነው? ተጽፎ ደግሞ ዛሬ እኛም ቁርአኑን ከፍተን ስንቀራው እኛም ምን እያልን ነው? ቁል እያልን ነው። ማንን ነው የምናዘው በል የምንለው? ምንድነው ታዲያ የሚጠቆመው ሲባል ከላይ እንደወረደ በኦሪጂናል ቅርጹ ምንም ሳይጨመርበት የተጻፈ ብቸኛ መጽሐፍ ለመሆኑ ምስክር ነው እንጂ የሰው ስርዓት ቢሆን የሰው ሐሳብን የተከተለ ቢሆን ኖሮ ቁል የሚለው ሁሉ ከቁርአን ይወጣ ነበር። በል የሚለው ለሳቸው ልክ አስባበ ንዙል ተብሎ ለብቻው እንደተጻፈው እዛ ውስጥ ይካተት ነበር። ቃሉ ግን ከላይ እንደወረደ አሁንም ተጽፏል ማለት ነው። ቁል በላቸው ሁወ አላህ እርሱ አላህ ነው፣ እኔ ማመልከው አምላክ ፈጣሪ አምላካችን አላህ ተብሎ ይጠራል። ይሄ አላህ የሚለው ፕሮፐር ኔሙ ነው፣ የተጸውኦ ስሙ ነው። በየትኛውም ሀገር ላይ ቢሄድ የማይተረጎም የግል መጠሪያው ነው። የትኛውም ሃይማኖት ተከታይ የሚያመልከውን አምላክ አካባቢው ላይ በለመደው በተማረው ቋንቋ እንጂ ቋንቋ በተቀየረበት ቦታ ሄዶ ሊያስተዋውቅ አይችልም። ተግባብተናል? ለምሳሌ ከክርስቲያኖቹ ብንነሳ የፈጣሪ አምላካቸውን ስም ማን ብለው ነው የሚጠሩት? እግዚአብሔር። በዚህ ስም ግን የሚግባቡት ከማን ጋራ ነው? ከመሰል እምነት ተከታዮቻቸው ጋር። ይሄንን ቋንቋ ወይም አማርኛ የማይችሉ ሌላ ቋንቋ የሚጠቀሙ ወይ ሌላ ሀገር ላይ ቢሄዱ የሀገሩን ስም ነው የሚጠቀሙት። እዛ ያለው ክርስቲያን የሚጠቀመው ሊግባቡበት አይችሉም። አላህ የሚለው ስም ግን ዓለም ላይ ያለው ሙስሊም ሁሉ በጋራ የሚያመልከውን አምላክ የሚጠራበት የተጸውኦ ስሙ ነው። ሊተረጎምም አይገባም። ያ ማለት ትርጉም የለውም ማለት አይደለም። ተተርጉሞ ትርጉሙ በስሙ ቦታ ላይ ስምን ወክሎ ሊቀመጥ አይችልም። ለምን? ፕሮፐር ኔም ነው። ፕሮፐር ናውን እንዴት ነው የሚተረጎመው? ለምሳሌ አንድ አልማዝ የምትባል ሴት ዲቪ ደርሷት አሜሪካ ብትገባ እዛ ፓስፖርት ቢሰጣት ስሟ አልማዝ ነው ወይስ ዳይመንድ ነው? ዳይመንድ ይሆናል።
ወይንም ደግሞ ትዕግስት የምትባለው አረብ ሀገር ለሥራ ገብታ እዛ ብትቀጠር ስሟ ሰብር ተብሎ አይጠራም።